ሰላም ሰላም የጸጌ የዩቲዩብ ቤተሰቦች እንደምናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ እናንተ? እንዴት ከረማችሁ? ቤተሰብ የሆናችሁ እንኳን በድጋሚ በሰላም ተገናኘን። አዲስ የሆናችሁ ለዩቲዩብ ደግሞ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ቤተሰብ እንሁን እላለሁኝ። ስለምትከታተሉኝ፣ ስለምታደንቁኝ፣ ስለምታበረታቱኝ እጅግ በጣም አመሰግናለሁ ቤተሰቦቼ። ዛሬ እንግዲህ የመጣሁላችሁ በአዲስ ስራ ነው። ይህን የመሰለ የሚያምር የዶሮ አሰራር ነው ይዤላችሁ የመጣሁት። አብረን እንስራ። እንግዲህ የሚያስፈልገን የዶሮ ስጋ ነው፣ እንደዚህ እንደምታዩት ማለት ነው። ከዛ በኋላ እንዴት ነው የምንቆራርጠው? እንደዚህ አድርገን በጣምም ቁርጥርጥ አድርገን አይደለም የምንቆራርጠው። እኔ እዚህ ጋር ቆርጫዋለሁኝ እና እንደዚህ አድርገን ትንሽ ነካ ነካ እያደረግን የምንቆርጠው። ቅመማ ቅመሞቹ ብቻ በመሀል እንዲገቡ ማለት ነው። ነካ ነካ ብቻ ነው የምናደርገው። እንደዚህ አድርገን የሚያስፈልጉን ቅመማ ቅመሞች ጦስኝ፣ እንዲሁም ደግሞ የጥብስ ቅጠል፣ ሮዝመሪ ማለት ነው። ከዛ በርበሬ፣ እነዚህ የኛ በርበሬም ሊሆን ይችላል፣ ኖርማልም ሊሆን ይችላል። ዝም ያለ ቅመም የተፈጨ ማለት ነው። እንዲሁም ጨው፣ ዘይት፣ ቂቤ፣ የገበታ ቂቤ ማለት ነው ያስፈልጉናል። እነሱ በዋነኝነት። ከዛ በኋላ ስጋውን አጥበን በስነ ስርዓት እንደዚህ ካስተካከል ነው በኋላ እዚህ ጋር እኔ እየነሰነስኩበት ያለሁት ቆንደ በርበሬ ነው። የረሳሁት ነገር ሳልነግራችሁ፣ ቆንደ በርበሬ እንደዚህ እንነሰንስበታለን። ከዛ በኋላ ደግሞ ጦስኙንና የጥብስ ቅጠሉን ይሄ ማለት ነው አድርገን አንድ ላይ እንጨምርበታለን። በደንብ እናዋህደዋለን ማለት ነው ከሱ ጋራ። ከዛ እንዴት እንደሚጣፍጥ ልነግራችሁ አልችልም። በቃ ሰርታችሁ በየቤታችሁ መኩሩት። እንዲሁም ደግሞ ሞክራችሁ ኮመንት ላይ አስቀምጡልኝ ቤተሰቦቼ። እንዲሁም በርበሬ እያደረጉበት ነው እዚህ ጋር ደግሞ እና ድንች አንድ 2 ራስ መጠኑን እናንተ እንደፈለጋችሁ። ነገር ግን እኔ ተጠቀምኩትኝ የዶሮ መጠንም ይሄን ያክል ነው። ድንችም 2 ራስ፣ እሱን እንቆራርጠዋለን። በምንፈልገው መልክ አድርገን እንቆራርጠዋለን። ከዛ በኋላ ኦቨን ውስጥ ጨውና በርበሬ፣ ዘይት፣ ትንሽ ኦሊቭ ኦይል አድርገን ኦቨን ውስጥ እንከተዋለን ለ30 ደቂቃ ያክል በ150 ሙቀት። እና እኔ ዶሮ እንደዚህ አድርጌ ሽት ካደረኩት በኋላ አንድ ላይ ጨውም አድርጌበት ከዛ በኋላ የጋለ መጥበሻ ላይ ትንሽ ቅቤ አድርጋለሁ። ከዛ በኋላ ቀስ እያደረኩ ነው ማበስለው ማለት ነው። ይሄው እንደምታዩት መጥበሻዬ ላይ ቅቤ አድርጌ ያለሁኝ። በጣም ሳታበዙ በመጠኑ ማለት ነው። ሁሉ ነገር በመጠን ስናደርግ ጥሩ ነው። ሳይበዛ፣ ሲበዛም ጥሩ አይደለም፣ ሲያንስም ጥሩ አይደለም እና እጅግ በጣም የሚጣፍጥ የዶሮ አሰራር ነው። ሰርታችሁ መኩሩ ትላችኋለሁ ቤተሰቦችዬ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ እያረጋችሁ፣ ላይክ ያላደረጋችሁ ላይክ እያረጋችሁ፣ ኮመንት ላይ ደግሞ ሀሳብ አስተያየታችሁን እፈልጋለሁ ማለት ነው። እንደዚህ እያደረግን እያገላበጥን እንጠብሰዋለን በደንብ። አያችሁ እንዴት እንደሚያምር። በጣም አላረረም፣ በጣም እንትን አላለም ማለት ነው። እዚህ ጋር ደግሞ ድንች እናስተካክላለን። ድንቹ እንደዚህ ነው የሚቆራረጠው። 2 ራስ ድንች ከፍ ያለ በቂ ነው። እንደዚህ አድርገን እናስተካክለዋለን።
ከዛ አንድ ራስ ሽንኩርት ያስፈልገናል። አንድ ራስ ደግሞ የነጭ ሽንኩርት ያስፈልገናል። ከዛ እዚህ ጋር በእቃው አደርገውና ድንቹን እንደዚህ አድርጌ ኦሊቭ ኦይል እና በርበሬ፣ ጨው አድርጌ አንድ ላይ ቀላቅለውና በፓትራው አድርጌ ኦቨን ውስጥ እከተዋለሁ ለ30 ደቂቃ ያክል ማለት ነው። በጣም ነው የሚጣፍጠው። በቃ ማለት ምሳም ልትበሉ ትችላላችሁ፣ እራትም ሊበላ ይችላል እና በጣም የሚጣፍጥ ምግብ ነው። ሰርታችሁ በየቤታችሁ ሞክሩት። በክሬም ፍሬሽ ነው የሚሰራው። እዚህ ጋር ኦሊቭ ኦይል እያረኩበት ነው። እዚህ ጋር ጨው እያደረኩበት ነው እንደምታዩት። ትወዱታላችሁ በቃ እርግጠኛ ነኝ። ከዛ እንደዚህ እናቀላቅለውና ከፈለጋችሁ በነገራችን ላይ ኦርጋኖ ወይም ጦሲኝ እንትን ጨምሩበት ትችላላችሁ። እኔ ስላልፈለኩኝ ነው። ከዛ አንድ ሽንኩርት እንደዚህ እንከትፋለን። በጣም ድቅቅ ማለትም አይጠበቅበትም። መካከለኛ አድርገን እንከትፈዋለን። ከዛ ዶሮውን እንዳወጣን እሱን እንጨምራለን ማለት ነው። ቀስ እያደረግኩ ማሳያችሁ ያው እንዳልፈጥንባችሁ ነው። ከዛ ዶሮውን እናወጣውና ዶሮውን የጠበስንበት መጥበሻ ላይ ሳናጥበው በመረቁ ማለት ነው በራሱ እንጠብሰዋለን ማለት ነው። ሽንኩርቱን ትንሽ ጠበስ ጠበስ እናደርገውና ከዛ በኋላ ፍሬሽ ክሬም እንጨምራለን። እሱንም እንደዚህ በመጠኑ ሳናበዛ ፍሬሽ ክሬም እንጨምራለን። ከዛ ትንሽ ጨው እንጨምራለን። ከዛ በኋላ ፐርስሊ እንከትፍና እንጨምርበታለን ማለት ነው ለጣዕሙ። ይሄ እንደዚህ እናማስለዋለን። ትንሽ ተክተክ ሲልልን ዶሮአችንን እንጨምራለን። ከዶሮው ጋራ ትንሽ እናንተከትከውና በቃ ማለት ነው። ከዛ በኋላ ከድንች ጋራ ድንቹን ከጎን አድርገን መመገብ። ከሩዝ ጋርም ይበላል በነገራችን ላይ። እዚህ ድንቼ እየበሰለችልኝ ነው። እዚህ ጋር ፐርስሊ ነው ከትፌ የጨመርኩትኝ። ይሄ በአዶኒስ የሚባለው ማለት ነው። በእኛ ምንድን ነው የሚባለው? የሾርባ ቅጠል ነው። አሁን እንደዛ ነገር። ከዛ ዶሮ እንደዚህ እንጨምረውና እናንተ ከትከዋለን አብረን ማለት ነው። ትንሽ ሳይበዛ። ስለተከታተላችሁኝ እጅግ በጣም ነው የማመሰግነው ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እየበላችሁ እያጣጣማችሁ ኮሜንት ላይ ሀሳብ አስተያየታችሁን አጋሩኝ እላችኋለሁ። አመሰግናለሁ ቤተሰብ። መልካም ጊዜ። በአዲስ ስራ እንገናኛለን። ሰብስክራይብ እያደረጋችሁ